ይሄ ቪዲዮ ትሬዲንግ ላይ 2 ዓመትና 3 ዓመት ቆይታችሁ ፕሮፊታብል ላልሆናችሁ ትሬደሮች ለእናንተ ነው። ራሳችሁን ቆም ብላችሁ ማየት ይኖርባችኋል ማለት ነው። አንደኛ ትሬድ ስትወስዱ በፕላን ነው ወይ የምትወስዱት? ፕላን አላችሁ ወይ? የራሳችሁ የሆነ ፕላን አላችሁ ወይ የሚለውን ራሳችሁን ቆም ብላችሁ ልትጠይቁ ይገባል ማለት ነው። ሁለተኛ ደግሞ ምናልባት ስትራቴጂያችሁን ፎርዋርድ ቴስት ሊሆን ይችላል፣ ባክ ቴስት አርጋችኋል ወይ? በደንብ ሪፋይን አርጋችኋል ወይ? የሆነ ኤጅ አወጣችኋል ወይ? የምትጠብቁት ኤጅ አለ ወይ? ይህንንም ማወቅ ይኖርባችኋል ማለት ነው። ሌላኛው ደግሞ ትሬድ ስትገቡ ጆርናል ትይዛላችሁ ወይ? ጆርናል ታደርጋላችሁ ወይ? ለምን ያን ትሬድ እንደወሰዳችሁት ጆርናል አርጋችሁ ታስቀምጣላችሁ ወይ? ሌላኛው ደግሞ ሪስክ ማኔጅመንታችሁ አሪፍ ነው ወይ የሚለውን ራሳችሁን ልትጠይቁ ይገባል ማለት ነው። ሌላኛውና የመጨረሻው ደግሞ ሳይኮሎጂ ችግርስ ከሆነ ያለባችሁ እንደ ፊር፣ እንደ ፎሞ፣ እንደ ግሪዲ እና የተለያዩ ነገሮች ሳይኮሎጂ ችግርስ ካለባችሁ ይሄንንስ አይዴንቲፋይ አድርጋችሁ አውቃችኋል ወይ ነው። ትሬዲንግ እንደሚታወቀው ሉዝ እና ዊን እያረክ ነው። የሆነ ሪዋርድ እያደረገ ፕሮፊታብል የምትሆነው እንጂ ሉዝ አላረግም ብለህ አይደለም የምትገባው። ሉዝ አለ፣ ዊን አለ። ግን ምንድነው ሪዋርድ የሚባል ነገር አለ። አንድ ሶስተኛ በምትገባ ሰዓት ዊን በምታረግበት ሰዓት 3 ሉዝ የምታረገውን 1/3 ስታገኝ ብሬክ ኢቭን ይመለሳል ማለት ነው። ዊንም ሉዝም እንዳለ ሆኖ ምንድነው የሚያስፈልገን? ኮንሲስተንት ነው ማለት ነው። ኮንሲስተንት ሆነን ትሬድ ኤክስኪዩት እያደረግን መቀጠል ይኖርብናል ማለት ነው። እስካሁን ያወራናቸውን ነገሮች ላይ እያረጋችሁ ፕሮፊታብል ካልሆናችሁ ምን ልላችሁ እንደምችል እንግዲህ ግን እነኚህን ነገሮች ካላረጋችሁ እያረጋችሁ ሞክሯቸው ማለት ነው። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ። በሌላ ቪዲዮ እስክንገናኝ